በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወወሀብኮሙ ትእምርተ ለእለ ይፈርሁከ ለሚፈሩህና ለሚያመልኩህ ለወዳጆች በቅድሚያ ለመላእክት በኋላ ለደቂቀ አዳም ለወዳጆችህ ምልክት የሚሆን መስቀልን ሰጠሃቸው። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ምእመናን፣ ሊቃውንት፣ ምእመናት፣ ወጣቶች፣ ሕፃናት ጭምር እንደምን ሰነበታችሁ? እንደምን አላችሁ? እንደምን ቆያችሁ? እግዚአብሔር አምላካችን በቅዱሳን መላእክት በሰማይ በምድር በእኛ በደቂቀ አዳም የሚመሰገን አምላክ በእንስሳትም በአራዊትም እሱ በፈቀደ እንዲሁ በአፍላጋት በውሃዎችም በእጽዋትም ቢሆን በተአምራት እሱ ባወቀ የሚመሰገን አምላካችን እግዚአብሔር ክብርና ምስጋና ለእሱ ይሁን። ምእመናን እንግዲህ ይሄ ጉባኤ ብዙ ጊዜ በመምህር ገብረ ኪዳን ወንድማችን የሚመራ ጉባኤ ነው እና እኛም እንግዲህ መምህር ገብረ ኪዳን ከመጡ ጊዜ ጀምሮ እኛም ወደ መድረኳ መውጣቱ አስፈርቶናል። ለምን ሲባል አንዳንድ ጊዜ ምን መሰላችሁ ምዕመናን፣ እኛ ወንጌሉ አንድ ነው። ምናልባት ጸጋው ነው የሚለየው። መንፈስ ቅዱስ አካሉ አንድ ነው፣ ሀብቱ ብዙ ነው ይላል መጽሐፍ። እና አንዱ ሰው አንዱን ወንጌል ሲያስተምረው የራሱ የሆነ ጸጋ ስላለው የሚስብ በቃ እግዚአብሔር በሰጠው ጸጋ የራሱ አቀራረብና ትምህርቱን አሰጣጥ ከእግዚአብሔር የተሰጠው ጸጋ በመሆኑ ሰውን የሚስብ ብዙ ሕዝብ የሚከተለው ተጠሪ ሰው ይኖራል። አንዳንዱ ደግሞ እንደ መጠኑ ይናገራል። ወንጌሉ ግን አይለወጥም ምዕመናን። አንዳንድ ጊዜ ደግሞ ሁልጊዜ ጤፍ እንጀራ በእርጎ ልብላ ብሎ ሲያዋጣል፣ አንዳንድ ቀንስ እንደው ቂጣም ተበልቶ አይታደርም፣ ጥሬም ተቆርጥሞ ይታደራል አይደል? ለምሳሌ 25 ኪሎ ጤፍ ለ12 ሴቶች ብትሰጧቸው 25ቱን ኪሎ ጤፍ እኩል ሰርተው ያመጡታል? አያመጡትም። ምዕመናን ከነ ተረቱ ከነ ታሪኩ ብፁዕ አባታችን አቡነ ዮሐንስ በረከታቸው ይድረሰንና ደብረ ብርሃን ላይ መምህር አባ ገብረ ኪዳን ሲያስተምሩ ምናልባት ተከታትላችሁ ከሆነ ጸሎት ሲያደርጉ በመጨረሻ ምን አሉ? ወይ አባቶቻችን ታሪክ አሉ። ስለ ምስጢረ ሥላሴ ስለ ሥላሴ አንድነትና ሦስትነት ጥር 7 ላይ ሲያስተምሩ እህሉ አንድ ሴቱ 12 እንዲሉ አባቶቻችን ብለው እንደተናገሩ አስታውሳለሁ። ይህ እንግዲህ ምዕመናን የሰው የስጦታ የተለያየ ነው ማለት። ነገር ግን አንድ ነገር ልነግራችሁ የምፈልገው እናንተ ወንጌሉን በማንኛውም አንደበት ይነገር፣ ወንጌሉ ያጸድቃል አያጸድቅም? ምዕመናን ያጸድቃል አይደለም? አሁን ጤፍ እንጀራ በርጎ በልቶ ተኝቶ ያድራል፣ ቂጣም በልቶ ተኝቶ ያድራል አይደል? ሁለቱም ነፍስ ያሳድራሉ አይደል?
ቆሎውም ያሳድራል፣ እንጀራውም ያሳድራል። በደንብ በልቶ ያድራል፣ ጥሬ ቆርጥሞ ያድራል። ያቺ ነፍስ ግን አደረች አይደል? እንደምንም አድራለች። ይሄ መታሰብ አለበት። ምንና ብዙ ጊዜ መምህር ገሌ ከሌሉ አልማርም አትበሉ፣ ሞኞች አትበሉ። ብዙ ጊዜ እኔ ምንድነው በዚህ በክረምቱ ላይ አደባባይ ኢየሱስ መምህር አባ ገብረ ኪዳን ወደ መካነ ኢየሱስ ለሱባኤ ሄደዋልና ይህን የማታ ማታ አደባባይ ኢየሱስ ፕሮግራም ወይም ደግሞ የማታ መርሃ ግብር ያስተብየ ነበር። ማን ይቀመጣል አልኩ። ማን ይቀመጥልኛል? እንግዲህ መምህር ገብረ ኪዳንና የኔ ትምህርትና የእሳቸው ትምህርት ይለያል። ለኔ የተሰጠውና ለእሳቸው የተሰጠው ይለያል። ስለዚህ ሰው እሳቸው እየተማረ ለምዶ እኔን አይቀመጥልኝም። ስለማይቀመጥልኝ እንደተከበርኩ ቁጭ ልበል አሉ። ግን ምመና አንድ ነገር ልንገራችሁ። ብዙ ጊዜ መምህር አባ ገብረ ኪዳንን ብትከተሉ ትጠቀማላችሁ እንጂ አትጎዱም። ማትጎዱበት ምክንያት ምንድን ነው ከተባለ ትክክለኛ መምህርም ናቸው፣ በሁለመናቸውም ቢሆን ባይታዊም ብቁም ሊቅም ናቸው። ግን ሰው ስትከተሉ ተለምዱና አንድ ቀን ደግሞ እሳት ውስጥ ተጠለቅ ማለት ነው። መከተል የለመደ ሰው በጣም ተከትሎ ሂዶ ገደል የሚገባበት ጊዜ ስለሚኖር እናንተ ብዙ ጊዜ አታማርጡ። እውነት ነው የምነግራችሁ። የእግዚአብሔር ቃል በየትኛውም አንደበት ተነገረ የእግዚአብሔር ቃል ነው። እኔ ኮልተፍተፍ ብዬ እንደምንም አበላሽቼ ነገርኳችሁ። ወደ መንግሥተ ሰማያት እንዲህ ብትሉ ትገባላችሁ ወንድሞቼ አባቶቼ ብዬ እኔ ተቆጣጥፌ የነገርኳችሁን ያችን ይዛችሁ ከተገበራችኋል ወደ ገነት ገብታችኋል። አባ ደግሞ አቀነባብረው አንጠጥረው ከሰማይ ወደ ምድር የምድሩን ወደ ሰማይ አገናኝተው የተለየ ነገር አድርገው ቢሰጧችሁ ዞሮ ገነት መግባት አይደለም። ምን ቸገራችሁ? ውስጥ ግቡ እንጂ ምን አስቸገራችሁ? ምን ያስጨነቃችሁ ነገር የለም። ዞሮ ወደ ገነት መግባት አይደለም። የትም ፍጪው ብሎ ምንድን ነው የሚለው? ዱቄቱን አምጪው ነው የሚለው። ምንም ማለት ወዴት መግባት ነው የምንፈልገው እኛ? ወደ መንግሥተ ሰማያት ነው። ስለዚህ ወገኖቼ እንደዚህ አታድርጉ። ምክንያቱም እሳቸውንም እንቅፋት ሆኗቸዋላችሁ። ምክንያቱም እሳቸውን ብቻ ነው እንጂ ሌላማ ማን አለ ብትሉ ይሰውዬ እንግዲህ ከዚህ ተቀምጠው እሳቸው ብቻ በቃ ይሄንን ዓለም ከተቆጣጠሩት የሚያሳምንን ልሁን ቢል ብድግ ቢልስ አስቸጋሪ እኮ ነው። አይሁድ ጌታ ሲያስተምር ህዝቡ ተከተለ መጣ። የአምስት ገበያ ህዝብ ይከተለው ነበር። የተርጓሜ ምሁራን ደቀ መዛሙርት ይታዩኛል። ብዙ ምሁራን አሉ በመምህር አባ ገብረ ኪዳን ምክንያት ኮርሱንም ጨምራ አብሮ ለመውሰድ ነው። እና የአምስት ገበያ ህዝብ ይከተለው ነበር። ከዛ በኋላ ቤተ አይሁድ ተከትለው መጡ። ድውይ ይፈውሳል፣ ሙታንን ያስነሳል፣ ለምጻሞችን ያነሳቸዋል፣ ቢራቡም ያመሳል። እንደውም እናንግሰው እስከ ማለት ድረስ ተሰባሰቡና ሲከተሉት የነበሩ ምዕመናነ እስራኤል ቢራቡ ያመሳል፣ ምሳ ያበላል ማለት ነው። ቢታመሙም ይፈውሳል፣ ቢሞቱም ያስነሳል። ይሄን ቢያለቅሱት ምን ይበሳል ይላል ትርጓሜያቸው አይደል እንዴ? የትርጓሜ ደቀ መዛሙርት ይሄን ቢያነግሱት ምን ይበሳል ብለው እንደው ማን ይዝልን ይሆን እንግዲህ ይላል ነው። ደቀ መዛሙርት ይይዙልናል ብለው ሊያነግሱት ተመኙ። ከዛ በኋላ ግን ተከታዩ ሲበዛ አይሁድ ብድግ አሉ። ምን አሉ? ወኩሎ ዓለም ተለወድህየሁ
ዓለሙ ሁሉ ተከተለው አሉለት። ዓለሙ ሁሉ ተከተለው፣ ይሄ ነገር አልሆነም። ለእኛ አሉ የጾም ቆሎና የበዓል ዶሮ ማን ሊለን ነው? ስለዚህ ምን ማድረግ? ይህን ሰውዬ ድምጥማጡን ማጥፋት አለመጣው። እያችሁ በተከተላችሁ ቁጥር እሳቸው ብቻ ነው ባላችሁ ቁጥር ታስወጓቸዋላችሁ። ሞኞች ነው። ማን ቀኝ የሆናቸዋል? እኔስ ብነሳባቸው የሚታወቁ ሞኞች አይታወቁም። እንዴት አይደረግም እና ትጠንፏቸዋላችሁ። እንደዚያ ይባላል። እንዲህ ያለውን ሰው የጎሪጥ ነው የሚታየው። ቀስ አድርጎ ጀርባውን እየጠበቁ እንትን እያሉ በብርቅዬነት ነው ቀስ አድርጎ በጣም ያያሉ ነው እንጂ ዝም ብሎ ሁልጊዜ መስተዋት ላድርገው ቢባል መስተዋት እሰብራለሁ ጠላት ሊነሳ ስለሚችል ይሄ እንዳይኖራችሁ ተቀበላችሁ ምመና በጣም ጥሩ ወዋልኮሙ ትእምርተ ለእለ ይፈርሁከ። እንግዲህ ምዕመናን መጪው መስቀል ነውና በመስቀል ዙሪያ እንደ እግዚአብሔር ቸርነት እንነጋገራለን። እግዚአብሔር በቸርነቱ ከአባቶቻችን ጋር እንደነበረ ከእኛም ጋር ይሁን። እኔንም በዝች ኮልታፋ አንደበቴ የምናገረውን እንዲያከናውንልኝ የእናንተንም ደግሞ ጆሮአችሁን የልቡና ያድርግላችሁ። ይህን እንዲያደርግላችሁ ፈቃድ ይሁን። ለወዳጆችህ በቅድሚያ ለመላእክት በኋላ ለደቂቀ አዳም እስከ ዕለተ ምጽአት ወወሀብኮሙ ትእምርተ ምልክትን ሰጠሃቸው። መስቀል ነው የዚህ ምልክትነት። እንግዲህ ሞተ ብልጣሶርን ለእስራኤል ምልክት አደረክላቸው። እነ ስልምናሶርን እንዲጠፉ እነ ናቡከደነጾር እንዲንበረከኩ ለእስራኤል ይህን ሁሉ ምልክት አደረክላቸው። ማለትም ኃይሉ ምልክት ነው፣ ረዳትነቱ ምልክት ነው። በአጠቃላይ የሚያደርገው ማንኛውም ነገር ለክርስቲያኑ ለወዳጆቹ የሚያደርገው ኃይል ሁሉ ለሌሎቹ ምልክታቸው ነው። ይሸሻሉ፣ ይፈራሉ። ለአጋንንትም ምልክታቸው ነው፣ ይሸሻሉ ማለት ነው። ይህ ምልክት እንግዲህ ከእግዚአብሔር ዘንድ ለሰዎች የተሰጠ ነው። መስቀል የተገኘው ምልክትነቱ ከምድር ብቻ ሳይሆን ከሰማይ ተገኝቷል። ምዕመናን የትምህርታችን ዓላማ የሚሆነው ምልክቱ ነው። ምልክቱ ይጠቅመናል። ምልክቱ ጠላታችንን ድል ያደርግልናል። ምልክቱ አርማ ሆኖ እስከ መጨረሻው ድረስ እስከ ዕለተ ምጽአት ድል ስናደርግበት ጠላቶቻችን አጋንንት፣ አይሁድ፣ መናፍቃን ድል ሲሆኑበት የሚኖሩ ምልክታችን ነው። ይህ ምልክት ከየት ተጀመረ ከሚለው እንነሳ። ምልክቱ የተጀመረው ከሰማይ ነው። እግዚአብሔር አምላካችን ታቦትን ማለትም የእግዚአብሔር የራሱ ማደሪያ ለወዳጆቹ አድሮ የሚገለጥበትን ታቦት የእሱን ማደሪያ ታቦት በእጁ ለወዳጁ ለሙሴ እንደሰጠ መስቀልንም ለወዳጆቹ ለመላእክት ራሱ በእጁ ሰጣቸው ይላል። ራሱ አምላካችን እግዚአብሔር በእጁ ሰጣቸው። ለዚህ ነው ሊቁ ቅዱስ ያሬድ እንዲህ ይላል፣ ንሕነ ማኅበረ መላእክት ወጠነ ተናግሮ በእንተ ውእቱ ዕፀ መስቀል ክቡር። እኛ የመላእክት ማኅበር አንድነት ወጠነ ተናግሮ በእንተ ውእቱ ዕፀ መስቀል ክቡር፣ ስለዛ ዕፀ መስቀል ወይም ስለዛ ስለከበረው መስቀል እኛ መላእክት አስቀድመን ተነጋገርን ብሎ ቅዱስ ሚካኤል ለእሌኒ ይነግራታል። ይህ ቃል በድጓ ተመስቦ ይገኛል።
አባቶቻችን ሊቃውንተ ቤተ ክርስቲያን ነሐሴ 12 ቀን ለመልአኩ ለቅዱስ ሚካኤል እስመ ለዓለም ምህረቱ ቃለው እስመ ለዓለም ምህረቱ ተብሎ በብሉይ ኪዳን ለተመሰገነው ለአምላካችን መዝሙር ምሳሌ አድርገው ይዘምሩታል። እንዲህ ይላል ቃሉ በመጀመሪያ ሲጀምር እሌኒ በሱባኤ ጠይቃው ነው። ይሄን እንግዲህ ወደ መስቀሉ ቀስ ብለን እንመጣለን ወደ ታሪኩ። ይሄ መስቀል የተገኘበትን መጀመሪያ ምንጩ ከየት እንደተገኘ መልአኩ ሲገልጽላት እንዲህ ይላል ትቤሎ እሌኒ ለመልአክ እሌኒ መልአኩን እንዲህ አለችው ይላል ንግረኒ በእንተ መስቀሉ ለክርስቶስ እስቲ የክርስቶስን መስቀል መሰረቱንና አመጣጡን እስቲ ንገረኝ አለችው ይላል። ሱባኤ ይዛ ነው። ሱባኤ ገብታ ታላቋ እናታችን ጠየቀችው። ወይ ሌላ መልአክ እጹ ነገሩ በእንተ መስቀሉ መልአኩም እንዲህ አላት የመስቀሉ ነገር እጅግ እጹብና ድንቅ ነው አላት። አመጣጡን ማለት ነው። እጅግ እጹብና ድንቅ የሚያሰኝ ነው። እንዘሃሎ ወልድ ውስተ ሕፅነ አቡሁ ወልድ እግዚአብሔር ወልድ በአባቱ እሪና ሳለ ይላል። ይህ ማለት መቼስ ተለይቶ ያውቅና ሥጋ ሳይለብስ ማለት ነው። እንዘሃሎ ወልድ ውስተ ሕፅነ አቡሁ ማለት በአባቱ አጠገብ ሳለ ማለቱ ሥጋ ሳይለብስ እንደኛ ሰው ሳይሆን ወደዚህ ምድር ሳይወርድ ሳይወለድ የዚህ ምልክት የዚህ መስቀል ምልክት በሰማይ ታየ ካለ በኋላ ንሕነ ማኅበረ መላእክት ወጠነ ተናግሮ በእንተ ውእቱ ዕፀ መስቀል ክቡር ይኸውም እኛ የመላእክት ማኅበር አንድነት ወይም ደግሞ የመላእክት ብዛት አንድነት ማኅበር ስለዚህ ዕፀ መስቀል አስቀድመን ተናገርን ይላል። እንግዲህ ታሪኩ አምላካችን እግዚአብሔር ይህን ዓለም ልፍጠር ብሎ አስቦ ሰውና መላእክት ፈጥሯል። ሰውና መላእክትን ከፈጠረ በኋላ በመጀመሪያ የተፈጠሩት መላእክት ናቸው። ቦታ አደላደለ። ክብር ምስጋና ይግባውና ክብሩ በባህሪው እንደቀረው ሰውን መፍጠሩ የሚያመላክ ሰዎች በመፈጠራቸው ከሱ የሚያገኙ እሱ ከሰዎች የሚያገኙ አንዳችም ነገር የለም። በነገራችን ላይ ምዕመና መፈጠራችን ለራሳችን ክብሩ በባህሪው ብቻ እንደቀረ አውቆ ነው የሚለው። ምን ማለት ነው? ክብሩን የሚያውቀው ራሱ ነው እንጂ ፍጡር የእሱን ክብር የእሱን ጌትነት አላወቀለትምና። ስለዚህ እስቲ ይህን ገናና ክብሬን ይህን ኃያልነቴን ካሪነቴን ፍጡር ይወቅና ስሜን ቀድሶ ክብሬን ይውረስ ብሎ ሊጠቅመን ፈጠረን እንጂ ከእኛ አንዳችም የሚጠቀምበት ኑሮ ጎደሎ ኑሮበት እኛ ልንሞላለት አይደለምና። ይህን ካለ በኋላ ደግሞ መፍጠር የፈለገው መላእክትንና ሰዎችን ለምስጋና ሌላውን ለአንክሮ ለተዘክሮ ብለውታል። ለማድነቅ እንስሳቱ አራዊቱ ለእኛና ለእኛ ለሰዎች ብቻ አገልግሎት ከዛ በኋላ ታላላቁን እንስሳት አይተን ለማድነቅ አቤት ምን ይገዝት እንስሳ ምን ያህል ብለን ልናደንቅ እንዴት አድርጎ ሰራው እንዴት አድርጎ ፈጠረው ምን በልቶ ምን ጠጥቶ ያለ ብለን እናደንቅ። ትንሿን ደግሞ ጭጫምን ብትሆን ሳይረሳት ሳይዘነጋት መግባት የሚኖር መጋቢ የማይዘነጋ አምላክ መሆኑ ለማድነቅ ነው ይላል። ይህን አድርጎ መላእክትን በሰማይ አሰማርቶ ፈጣሪያችሁ እንግዲህ እኔ ነኝ አመስግኑ ብሎ ካዘጋጀ በኋላ ለምስጋና ያልታደለው ዲያብሎስ ብድግ አለ። አያድርስ ነው። ለምስጋና ያልታደሉ ሰዎች አሉ።
ከማይበሩ የተለዩ አሉ። ዛሬ በምድርም ቢሆን ዲያብሎስ ከማይበረ መላእክት ተለይቶ ሰዎችንም በምድርም ቢሆን ራሱ ከምስጋና የለያቸው መናፍቃን አሉ። በዚህ ሰዓት ለምስጋና ያልታደለው የተፈጠረ ፈጣሪ ያይደለ ለራሱ የተፈጠረው ይሄ ክፉ አውሬ እኛ ስንናገር ምክንያት የምናደርገው እሱ ነው። ምንድነው? የሆነ ነገር ብንሳሳት አንድ ነገር ብናደርግ ምን እንላለን? ሰይጣን አስቶኝ ነው እንለዋለን። እሱን ግን ማን አሳተውና ባህሪው ብቻ ራሱን የሳተ አመፃ ወጻት መዛግብቲሃ አመጽቱ ከራሱ መዝገብ ከልቡ አቆፋዳነት ወይም መዝገብነት ወጣች ነው። ከራሱ አንቅቶ የካደ ለስተት ምክንያት የሌለው ቢኖር ዲያብሎስ ብቻ ነው። እግዚአብሔር በኃይለ መስቀሉ ቀጥቶ ከስራችን ይጣልልን። የማያርፍ ክፉ ብድግ አለ። ፈጥሮ አይምሮውን ያውቀዋል። የፍጡር ባህሪ ጸናና ነው ይላል። ይጸናል፣ ያዘነብላል ማለት ነው። አንዳንዶቹ ጥያቄ ያነሳሉ። ምንድን ነው የሚሉ? ዲያብሎስን እያወቀው ለምን ፈጠረው ይሏል። አዳምንስ እንዲስት እያወቀው ለምን ፈጠረው ይሏል። እናንተ እንኳን እግዚአብሔር ፈረንጅ እንኳን እቃውን አውቆ ነው የሚሰራው። ከዚህ በኋላ ኤክስፓየርደቱ ከዚህ ጀምሮ ነው ብሎ ከዚህ በኋላ ያቆማል ይላል አይደል እንዴ? እንኳን እግዚአብሔር ሳያውቅ እኮ የሚሰራ ፍጡር ብቻ ነው። ፈጣሪ ሳያውቅ ሰራ ይባላል። ፈጣሪ ሁሉንም ነገር አውቆ ጠንቅቆ በባህሪው አዋቂው የሆነው አምላክ አውቆ ጠንቅቆ ነው የሚፈጥረው። እንዲስት አውቆ ግጥም አድርጎ ነው የፈጠረው። እና ለምን ሳተ? ባህሪው ፍጡር ነውና ዘንብል ካለው ያዘነብላል። ቀጥ ብለህ ሂድ ብሎ ከያዘው ሊሄድ ይችላል። አሁን እኛ ሁላችንም አይምሯችን አለን እንኳን አንዳንዶቹ ኃጢአት የማይጠገባቸው ተነግረው የሚውሉ አሉ። አንዳንዶቹ ደግሞ እግዚአብሔርን ፈርተው ይሄን ባደርግ እግዚአብሔር ይቀጣኛል ይፈርድብኛል ብለው ተቆጥበው የሚኖሩ አሉ። በዚህ እኮ መገመት ይቻላል። አይምሯችንን ራሳችንን እንድንገዛ ነፃ የሆነ አይምሮ ፈጥሮ ያስቀመጠን ሰዎች ነን። ዲያብሎስን ከፈጠረው ካደላደለው በኋላ የባህሪ እውቀት እንጂ የጸጋ እውቀትን አልቀነሰበትም። ሲጀመርም የባህሪ እውቀት የሚለው ለፈጣሪ እንጂ ለፍጡር ጨርሶም የለው። የጸጋ ስጦታ ነው። ሚሰጥ ነገር ከሆነ ጸጋው ሰጠ ነው። ሚሰጥ ከሆነ ጊዜ ቢሆን ስጦታ ነው በቃ። ስለዚህ ተሰጠ፣ አየው፣ መረመረው፣ ገመተው። ከዚህ በኋላ በባህሪው መሰወርና መገለጥ ልማዱ የሆነው አምላክ ብርሃኑን ወገግ አድርጎ ከባህሪው የሰናፍጭ ቅንጣት ያህል ብርሃኑን ወገግ አድርጎ ቦታቸውን አከናውኖ ሰርቶ አደላደለ። በኋላ አሁንም በባህሪው ጨለማንም ብርሃንን ማድረግ የሚችለው አምላክ በጨለማ እልም አደረጋቸው። ያን ጊዜ ሁሉ ጭልም ጭልም ሲል ይጨንቃል አይደል? አዎ ይጨንቃል። ሲጨልም ማይጨንቅ ነገር ስለሌለ ጨነቃቸው። ሲጨንቃቸው ላይና ታች ቦታቸውን ይዘው የተቀመጡት መላእክት ተጨነቁ። መኑ ፈጠረነ ምርመራ ጉባኤ ቃና መናገር ጀመሩ። እምኀበ መኑ መጻእነ በበርእስነኑ ተፈጠርነ። ይሄ ጉባኤ ቃና ወይም ዘአምላክ የመስሎስ ሲሆን ማን የፈጠረን? ከምን መጣ? ወሚመ በበርእስነኑ ተፈጠርነ። ወይስ እርስ በርሳችን ተፈጠርነ? ሶስት ሲሆን ዘአምላክ ይሆን አሉ። በዛን ሰዓት ሌሎቹ ተቆጠቡ። የፈጠራቸውን ፈጣሪ መቼም እነሱ ራሳቸው እንዳልፈጠሩ ስለሚያውቁ ቀጣ። ይህን ሲሉ እሱ ወደ ታች
የእነሱን ድምፅ አየ። ለምን ያለው ኢየሩሳሌም ሰማያዊት ላይኛይቱ ናት፣ አስረኛዋ ቦታ ዛሬ እኛ የምንወርሳት። ዘጠኙ ከተማ የመላእክት ነው፣ አስረኛይቱ የእኛ ናት። ያችን ለምን ወሰዱብኝ ማለት ጦርነቱ ዛሬ ያክበር ለማን ልትሰጥ ነው ብሎ ሲጠይቅ አንተ ለሚበልጥ ሰው ነው። ስለዚህ ይህ አውሬ ወደ ላይ ቀና ብሎ ሲያዳምጥ ድምፅ አጣ። ወደ ታች ሲያዳምጥ ግን የሆነ ድምፅ ሰማ። ከየት መጣን? ምን ፈጠረን? ወይስ እርስ በርሳችን ተፈጣጠርን ነው ሲሉ እችን ሹመት አሳልፌ አልሰጣትም፣ እኔ ፈጠርኳችሁ ማለት አለብኝ አለ። አነ ፈጠርኩክሙ፣ እኔ ፈጠርኳችሁ አላቸው። አንዳንዶቹ መቼም ያው ቅድም ተናግሬዋለሁ፣ አንዳንዶቹ ተሎ የመሸወድ ነገር አለ አይደል? ዛሬም ቢሆን አንዱ መቼም ቅድም ተናግሬያለሁ፣ እንደ አባ ገብረ ኪዳን ያሉ ሊቅ የሆነ ሰው ቢከተሉትም እንኳን ቆማ ያሳድርም እያለ፣ አንዳንዱ ግን ጫማውን ይጥላል፣ ራሱን ያጎፍታል፣ ጨርቅ ይታጠቃል፣ ካስፈለገም ቆብ ያደርጋል፣ መርካቶ ይገዛዋል። ምን ችግር አለ? ዝም አለ። ያን አድርጎ መጣብህ። ደግሞ የሚገርመኝ ነገር ማለት ነው እኔ አይዟችሁ ከሚል ባይታው በጣም የሚገርመኝ ነገር ግን አይዟችሁ ከሚል ባይታው መጣባችሁ ወድልቅልቅ የሚያደርገው ነው ተከታይ የሚያደርግ እናንተ ያለም እኮ መካር ነገር አይስማማውም ማለት ነው። መጣባችሁ ብሎ ከሚያሸብርና አይዟችሁ በልቡናው እያወቀ ተረጋጉ፣ ይስማሉ፣ አይዟችሁ እግዚአብሔር አለ ብሎ የሚያስተምረው ይሻላል። መጣባችሁ ደረሰባችሁ ያለው ጊዜ ተከታይ ማለት ነው። ይሄ በተቃራኒ ሊሄዱ ነው ማለት ነው። ስለዚህ በዛም ሰዓት ተሸወዱ ይላል። ሌሎቹ የእሱ ክፍሎች ከሶስቱ ተከፈሉና ግማሾቹ ፈዘው ቀሩ ይላቸዋል። መፍዘዝ ኃጢአት ነው ደግሞ አያችሁ፣ መፍዘዝ ኃጢአት ነው። መቼም መካድ አይሻልም። መካድ ባይሻልም ግን መከራከሪያ ይሆናል አይደል? መፍዘዝም ኃጢአት ነው ራሱ። ፈዘው ቀሩ ይሉና ሊቃውንቱ የአየር አጋንንት ሆኑ ይሏቸዋል። ግማሾቹ አሁን ፈጠርከን አሉ ይላሉ። አሁን ፈጠርከን አሉ። ግማሾቹ ደግሞ ከሱ የራሱ ቅሌታሞች ደግሞ ምን አሉ? ምን አንተ ትፈጥረናለህ እኛ ፈጠርንህ እንጂ አሉ። የባሰባቸው ማለት ነው። እነዚህ ከሶስት ተከፈሉና በትንትናቸው ወጣ። ያን ጊዜ ጀግኖቹ ዛሬ እየተወደዱ ቢኖሩት ከፈጣሪያቸው ቤተ ክርስቲያን በላይ ይወደዱ። አሁን እኮ እስቲ እንደው ብትሄዱ ማለት ነው ከመቤታችን ቤተ ክርስቲያን ከራሱ ገብርኤልን ከፈጠረው ከመድኃኔዓለም ቤተ ክርስቲያን አሁን ብትሄዱ ማለት ነው ብታይ የት ነው ብዙ ሰው የምታገኙ? ገብርኤል ላይ ነው ታገኝ። ገብርኤል የተባለ እንደሆነ የተለየ ነገር ነው። ለምን በምድር የገብርኤል ቀን ህዝብ መብዛት ጀመረ? ገብርኤል ከሰማይ በዛ እልፍ አእላፋት መላእክት ፊት መስክሮ ጸጋው ስለተሰጠው በጉባኤ መካከል ስለመሰከረ ጉባኤ በየቱ ጉባኤ እንዲበዛለት እግዚአብሔር ስለፈቀደው ያን ጊዜ ፈጣን ነው እናሱ ምኑ በበህላዊ እስከንረክቦ ለአምላክን አምላካችንን እስክናገኘው ድረስ ባላችሁ ጸጥ በሉ እንጂ እንዳትታለሉ አለ። እንደዚህ የሚያረጋጋ እግዚአብሔር ይስጠን። መና ባላችሁ ጽኑ እርጉ፣ እንዳታምኑ እኛ በበላያችን መሆኑን አውቆ እኔ ፈጠርኳችሁ ካለን አሉ። እንግዲህ አውቃ በበላይ መሆን መፍጠር ከሆነ እኛ በበታቻችን ያሉትን አልፈጠርናቸው።
ስለዚህ ሐሰት ነው አተማመጣ። በዚህ ሰዓት እግዚአብሔር ክብር ምስጋና ይግባውና ያላጨልሞት የነበረውን ብርሃን በገግታ ወጥፈት ሲያደርገው ሁሉም ግልጥ አለ። እሱም ባደረው ጨለማ ጥቅልል ያደርግና ወስዶ ኢዮር ከተማ ላይ ልቅቅ አደረገ። በስተ ምስራቅ በኩል ግን ዛሬ ቅዱስ 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 እግዚአብሔር አሸናፊ የተባለውን ምስጋና ኪዳኑን በስተ ምስራቅ በኩል የብርሃን ጎርፉን አፈሰሰና መላእክት ቅዱስ ቅዱስ ብለው እንዲያመሰግኑ አደረገ። እሱም ባደረው ጨለማ ጥቅልል ያደርግና ወስዶ ኢዮር ከተማ ላይ ጣል። ቀና ብሎ ቢሄድ እሱ ፍጡር ነው። ከሱ በላይ ያለው ፈጣሪ መጀመሪያም ኢየሩሳሌም ላይ ያስቀመጠው ለከንቱ አልነበረም። ሁሉም ሲመድብ ስልጣን ሲሰጥ ከበታች አድርጎኝ ስለነበረ በዚህ ምክንያት ተነሳው እንዳይል ነው ኢየሩሳሌም ሰማያዊት ተሰጥቶት የነበረው። ስለዚህ ኢዮር ከተማ ከወረደ በኋላ ስራውን መፈንቅለ መንግስቱን ተያያዘ። ሃይማኖት መካድ የተጀመረ ሰማይ መፈንቅለ መንግስት ቢሉት በምድር የሚነገረው የተጀመረ የክርስቶስን መንግስት ዲያብሎስ ሊገለብጥ ነው የጀመረው። አዎ ሁሉ ነገር ክዳቱ ምኑ የተጀመረው ከሰማይ። ስለዚህ ዛሬ ሁሉንም ነገር ድብልቅልቁንም ሁከቱንም ትርምሱንም የሚያመጣው ማነው ካላችሁ ዲያብሎስ ነው። እግዚአብሔር ግን የሰላም አምላክ ነው። ሰላም ለኩልክሙ፣ ሰላም ለእናንተ ይሁን። ሁሉኛ ጌታ እሱማ እኮ የሰላም አምላክ እኮ ነው። ይህ ሁሉ ድብልቅልቅ፣ ይህ ሁሉ ሁከት ዓለም እንዳትቆም እንደ ገበታ ውሃ ቡጭ ቡጭ የሚያደርገን ማነው ካላችሁ የዓለሙ ገዥ ዲያብሎስ። እግዚአብሔር ያሳፍረው። ኢዮር ከተማ ላይ ከወረደ በኋላ ኢዮር ከተማ ከወረደ በኋላ ሁለት ጊዜ ወደ ሚካኤልና ወደ ገብርኤል ላከባቸው። ለታሪኩ እንግዲህ እየተረጎሙ ነው እኮ በመድረክ ላይ እውነተኛ ታሪክ የዘነበረቱ ታሪካችን ነው። ሁለት ጊዜ ላከባቸው መልእክት ምን ብሎ ኑና አንድ ላይ ሆነን ገዥ ነኝ የሚለውን እንዋጋው። አይገርምም? ገዥ ነኝ የሚለውን እንዋጋው አላቸው። እነሱ ግን አይበቃህም ወይ አሉት። ከላይ ከተሰጠ ክብር እዚህ ድረስ ወረድክ፣ ከዚህ በኋላ ስፎይ ስትል ምን አለ ቢበቃ አለ። አይበቃኝም አለ። ኑ እንዋጋው ሲላቸው ከእሱ ጋር ሳይሆን የምንዋጋ ከአንተ ጋር ነው የምንዋጋሉና መጡ። ሰራዊታቸውን አሰልፈው ገጠሙት ይላል ራዕየ ዮሐንስ ምዕራፍ 13 ላይ መላእክቱ ዘንዶውን ተዋጉት ይላል። ዘንዶውን ተዋጉት ነው። ዘንዶ እባብ ዘንዶ ይለዋል። ዘንዶ የተባለበት ምክንያት ምንድን ነው? ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ጀምራችሁ ስታዩ በእባብ ወይም በዘንዶ ተጭኖ ገብቶ ማንን አሰጥቷል? ይዋል። ስለዚህ በማደሪያው አዳሪን በማሂደር አለ። ማሂደርን በአዳሪ ይላል። ምን ማለት ነው? ማደሪያን በሚያድርበት ይጠራል። አዳሪውን ሰው ደግሞ በማደሪያው፣ ማደሪያውን ደግሞ በሚያድርበት ይጠራል። ለዚህ ዘንዶ ተብሏል። በዘንዶ ተጭኖ ሂዶ ስላሳተ ዘንዶ ብሎ መጽሐፍ ተጽፏል። ዘንዶን ተዋጉት ተብሎ እንደተጻፈ በዚህ ሰዓት ሂደው ሲገጥሙት አውቆ እግዚአብሔር ማለት ነው። እግዚአብሔር ሚካኤልንና ገብርኤልን ከነሰራዊታቸው ሁለት ጊዜ ድል እንዲሆኑ አደረገ። ማንና ማን ድል እንዲሆኑ? ሚካኤልና ገብርኤል እንዲሸነፉ። ለምን? የሚያደርገው ምስጢር የሚያሳያቸው ኃይል
እስከ ዕለተ ምጽአት ድረስ ድል እያደረጉበት እንኳን መላእክት እኛ ደቂቀ አዳም እስከ ዕለተ ምጽአት ድል እያደረግንበት ምንኖር መሳሪያ አሁን ሊሰጥ ሆነ። በዚህ ሰዓት ሚካኤልና ገብርኤል ዛሬም ከመንግስት ገብቶ መጮህ ልክ ስርዓተ ምድር ተሰርዓ በስርዓተ ሰማይ እንደተባለ የምድሩ ስርዓት የተሰራው በሰማይ ስርዓት ነው እንደተባለ ሄዱ። ወደ ዙፋኑ ቀረቡ። ሚካኤልና ገብርኤል ከነሰራዊታቸው ወደ ዙፋኑ ቀርበው ጌታ ሆይ ክብር ይግባህና ለመንግስት ምን ነው የካደ እሱ ፈጣሪ ነኝ ያለ እሱ እንዴት ለሱ እርዳታ አደረግለት ወይም አገዝከው? ከኛ ጋር ሆነ እሱን ድል እንድናደርግ ኃይል አሰጠንም ወይ አለ። ግዴላችሁም ለምክንያት ነው ድል እንድትሆኑ ያደረግኳችሁ። አሁን እስከ ዕለተ ምጽአት ማለት እኔ በምድር ተመላልሼ ወርጄ ተሰቀየበት ሥጋ መለኮት ደመ መለኮት አፍስሼበት ኃይል አድርጌ እስከ ዕለተ ምጽአት ድል ስታደርጉበት እንድትኖር ትልቅ መሳሪያ ዛሬ ሊሰጣችሁ ነው አላቸው። ከዛ በኋላ ኖ መስቀሉን በክንፋቸው በአክናፋቸው በክንፋቸው አክናፍ ዛሬ እኮ ይላሉ ምዕመናን ያውቁታል እኮ ምንድን ነው የምትሉት? ሚካኤል ሽበ ክንፉ ሽበ አክናፉ ሚካኤል ትሉ የለ? እናቶቻችን ሽበ ክንፉ ሽበ አክናፉ ሚካኤል ትላላችሁ። ወደ ሲኦል ገብቶ ነፍሳትን በዚህም ይዞ ይወጣል እያሉ ነው እናቶቻችን። በክንፉና በአክናፉ ክንፍ የምንለው ላይኛው አክናፍ የምንለው ውስጠኛው መስቀሉን ቀርጾ ሰጣቸው። መላእክትን እነ ሚካኤል እነ ገብርኤል ከነ ሰራዊታቸው ያን መስቀል ይዘው ናበለስቲ ሲሉት አንድ ጊዜ ተንኮታኮተና እንጦርጦስ ከዚህ ከምድር በታች ያለው ምንድነው የምንለው? እንጦርጦስ ነው የሚባል ወይም በረባሮስ ይለዋል። የጨለማ ቦታ እዛ ላይ እየተንዘገዘገ ሰማይ ወደ ላይ እሱ ወደ ታች ጎየ እግዚእ ምስላሪያው አለ ጌታ አለ ሰማዩን ተንጠቅልሎ ሸሸልኝ። እሱ እኮ እየወረደ ነው ወደ ታች። እሱ ወደ ታች እየሄደ ሰማዩ እንዲህ ይላል ሲያል አሁን እንዲህ ያደርግ ሸሽቶልኝ ሄዳል። እያወቀ ነው ሄዶ ተንፈታኮተ በች ምድር ወረደ ሄዶ ንህነ ማይበረ መላእክት ወጠነ ተናግሮ በተውለቱ መስቀል ክቡር ማለት ነው። እኛ አለ ቅዱስ ሚካኤል ሲነግራት እኛ የመላእክት ማህበር ወይም አንድነት የመላእክት ስብስብ ስለዚህ መስቀል አስቀድመን ተነጋገርን አለ። በክንፋችንና በአክናፋችን መስቀሉ ተቀርጾ ዳብዩን እያንኮተኮትን አውርደን አንጦርጦስ ለቀቅ ነው ማለት ነው። ምንለ ማህበረ መላእክት ወጠነ ተናግሮ መናገር ጀመርን ማለት በዚህ መስቀል እሱን ማውረድ ማንኮታኮት ጀመርን አለ። ዛሬ የምናንኮታኮት እኛማ ያችን ማኮ የመጀመሪያ አሁንማ ሥጋ መለኮት ደመ መለኮት ነጥቦበት ከመቤታችን በቀር መስቀልን የሚበልጥ የለም። መስቀል ካለው መሳሪያችን ሁሉ መልዕልተ ሁሉ ነገር ነው። ከነገሮች ሁሉ ቁሳቁስ ከተባሉ ከማንኛውም ነገር ሁሉ መስቀል በላይ ለምን ከተባለ ሥጋ መለኮት ተፈትቶበታል፣ ደመ መለኮት ነጥቦበታልና። ስለዚህ ገና አምላካችን መድኃኒታችን ኢየሱስ ክርስቶስ ሳይሰቀልበት ገና ለመጀመሪያ ጊዜ በእግዚአብሔር በራሱ ኃይል አድርጎለት ዲያብሎስን ከነ ሰራዊቱ አውርዶ አንኮትኩቶታል። ክብር ምስጋና ይሁን። መስቀል እንግዲህ ከዚህ ጀምራ ከዛ በኋላ
እግዚአብሔር አምላካችን ይሄን በሰማይ ካሳየ በኋላ እሱ ወደዚህ ምድር መውረድ መምጣት አስፈለገው። ሲያስፈልገው ከላይ ለመላእክት እንደሰጠ በየነቢያቱ ስለ መስቀል ያናግር ጀመር። አባቶቻችን መስቀልን ከመላእክት በኋላ ነቢያት የተነብዩበት ጀመር ይላል። እስቲ ከሕገ ልቡና እንጀምር። ከሕገ ልቡና እንጀምር። ኦሪት ዘፍጥረት ምዕራፍ 48 ቁጥር 13 ላይ መስቀልን የመጀመሪያው አባት ያዕቆብ ጀመረ። አይት ወረደ ከላይ ከመላእክት በሂደት ነው። እስከዚህ ድረስ ሥጋ መለኮት እስኪፈተትበት ደመ መለኮት እስኪነጥፍበት ድረስ እያንጎራደደ ይዞት የመጣ በነቢያቱ እየተናገሩለት ድል እየነሱበት እየባረኩበት ምንም እንኳን በብሉይ ኪዳን የነበረው ቡራኬ ፍጹም ቡራኬ ባይሆን ምሳሌ ቢሆን ለዚህኛው ለመስቀላችን ማለትም በዘመነ ሐዲስ እሌኒ ያወጣችውን መስቀል ባይሆንም እስከዚህ ማንደርደሪያ እንኳን ቢሆን አይልክም እየሰራ መጥቷል። አማትበውበታል። ታላቁ አባት ስለ መስቀል ያዕቆብ የተባለው ታላቅ አባት ስለ መስቀል ሲያስተምረን ገና በሕገ ልቡና ይህ መስቀል አምላክ እንደሚሰቀልበት መባረኪያ እንደሚሆን መክበሪያ እንደሚሆን ሲያስተምር ልጁ ዮሴፍ ልጆቹን ኤፍሬምንና ምናሴን ዮሴፍ በግብፅ የነበረው የያዕቆብ ልጅ ወንድሞቹ የሸጡት ሁለት ኤፍሬምና ምናሴ የሚባሉ ሁለት ልጆች ነበሩትና አባቱ ለሞት ያዕቆብ እየተዘጋጀ በልምት ሞት ከሆነስ አባቴ ከዚህ ከደረስክ ልጆችን ባርክልኛል። ወአስተሐለፈ እኔሁ በላዕለ ኤፍሬም ወምናሴ እኖ አምጣ አለና ቀኝ እጁን ወደ ትንሹ ወደ ኤፍሬም ግራ እጁን አድርጎ እንዲህ አስተላለፈ። እዩት መስቀልን ሲሰራ ያዕቆብ መስቀልን ሰራ፣ ባረከበት። በዚህ መስቀል የሰው ልጆች ከዚህ በኋላ የኔ አምላክ እኛ ነቢያት አንደርስም በትርኢት መነጽርነት ከማየት በስተቀር ያ መሲሁ ጌታ ንጉሡ እስኪወለድ ድረስ አንደርስም እንጂ መስቀሉ ይሄው በእኔ እጅ ምልክቱ ይሄ ነው ሲል ኦሪት ዘፍጥረት ምዕራፍ 28 ቁጥር 13 ላይ ያዕቆብ በልጁ ልጆች በኤፍሬምና በምናሴ ላይ መስቀልን አሳየገባቸው። ሌላው እነሆ ወደ ፈርዖን አባቶቻችን በትርጓሜ በታሪክ ሲያስቀምጡን ይላል። እነሆ 47 ቁጥር 7 ላይ ደግሞ ስትመለከቱ ወደ ፈርዖን ይዞት ገባ። 7 ነፍስ ወይም 7 ነፍስ ወይም 7 ራሱ ሆኖ በችግሩ ምክንያት በልጁ በዮሴፍ ምክንያት አባቱ ያዕቆብ ወደ ግብፅ ሲወርድ ሕዝቡን ቤተሰቦቹን ሰብስቦ ከአባቱ ጋር ይዟቸው ወርዶ ነበረ ይላል። አባቴ አለው ያዕቆብን፣ ዮሴፍ ነው። አቤት እና ፈርዖንን ሰላም ብለውን አለ። እነ ዘመዶቼ መጥቻለሁ፣ እንግዲህ አንተ እንደፈቀድክልኝ ዘመዶችን ሁሉንም አምጥቻቸዋለሁና አባቴ መጥቶ ሰላም ሊልህ ነው አለ። ማንም ያለው ዮሴፍ ፈርዖንን ማለት ነው። ፈርዖን ዮሴፍ በነበረበት ጊዜ የነበረው ፈርዖን አቤት የኋላውን ፈርዖን አይጣልብን። ዛሬ ፈርዖኖች እግዚአብሔር ኋላ የሚነሳ ፈርዖን አይጣልም። የመጀመሪያው ፈርዖን ግን እኛ ግን እግዚአብሔር መቼም እንደው ከፈርዖን እግዚአብሔር ይጠብቃል። እነዚህ ነው የምነግራቸው። አስቸጋሪ ነገር ነው። ዛሬ እንደፈለገ ፈርዖን ሆኖ እንደው ይራራል ተብሎ የሚታሰብ መጣ። አባቴ ሊመጣ ነው ሰላም ሊልህ ነው አለው ፈርዖን።
መጣ። ያዕቆብ በትሩን ይላል ትርጓሜያችን፣ በትሩን ጣል አደረጋት ይላል። ይገርማችኋል። ከማን ፊት? ከፈርዖን ፊት። ይሄ መድረክ ጣዖት፣ ይሄ ጣዖት የሚያመልክ ለሱ እንዳልሰግድለት እንግዲህ መስገድ ነው። የአክብሮት ስግደት አለ፣ ብዙ ጊዜ ይሰገዳል። እንዳልሰግድለት ለዚህ መምለክ ጣዖት እንዳልሰግድ አለና በምልክት በትሩን ከፈርዖን ፊት ጣል አደረገና ሰገደ ይላል። አሁን ሲሰግድ ለምንድን ነው? ለመስቀል ነው። ለመስቀል ለዚህ መምለክ ጣዖት፣ ጣዖትን ለሚያመልክ እግዚአብሔርን ለማያውቅ ለዚህ እንዳልሰግድ በኋላ ዘመን እኔም እንኳን ባልደርስ መሲሁ ንጉሡ ጌታ ከሦስቱ አካላት አንዱ አካል ያ ንጉሥ ያ ጌታ ወርዶ በዚህ ዕፀ መስቀል ላይ ተሰቅሎ ሥጋውን ይቆርስበታል፣ ደሙን ያፈስበታልና ይሄ መሳሪያ ስለሆነ ምንም እንኳን ከአማናዊው ባልደርስ በምሳሌነቱ በዚህኛው እሰግድበታለሁ አለና ከበትሩ ላይ በርከከለና መስቀልን በበትሩ ተረጎመ። ሌላው ባሕረ ኤርትራን ሙሴ የከፈለበት አይደል? ነሣ ሙሴ በትረ ጸለየ ወአማልተ እንዳልስትኝ ይቃውንት ነሣ ሙሴ በትረ ጸለየ ወአማልተ ውእቱኬ በአርአያ መስቀል ቅዱስ ይላል። ውእቱኬ በአርአያ መስቀል ነሣ ሙሴ በትረ በትሩን ልጋ ሙሴ ዝብጣ ለባሕር ባሕረ ኤርትራን ምታት ያፈርዖን በዮሴፍ ጊዜ የነበረው ፈርዖን ሞተና ሌላው ፈርዖን ሲተካ እንግዲህ እስራኤል በዚህ መካከል በስተዋል። እኛን እንግዲህ ሳይበልጡን ሳይበረቱብን ሳያሸንፉን ርስታችንን እጅ ሳያደርጉት አይቀሩምና እንግዛቸው፣ እናሰቃያቸው፣ እንደዛሬው ዘመን መከራ እናሳያቸው የሚል ፈርዖናዊና ሰራዊቱ ተነሱ። በዛን ሰዓት ባጭሩ በእግዚአብሔር ቸርነት በሙሴ መሪነትና በቅዱስ ሚካኤል አማላጅነት ከግብፅ ምድር ሲወጡ ኤርትራን በምን ከፈላት? በበትሩ። ሙሴ እንደ እግዚአብሔር ምሳሌ አለ። ኤርትራሳ የባሕረ ሲኦል፣ ሙሴ ጌታ፣ በትሩ የበትረ መስቀል ምሳሌ ነው። ኋላ የሰራዊት ጌታ ኢየሱስ ክርስቶስ ባሕረ ሲኦልን ከፍሎ ነፍሳትን ይዞ ወደ ገነት ለማስገባቱ ምሳሌ ነው። ይሄ ታላቁ ሙሴ ባሕረ ኤርትራ በዚህ በበትሩ ላይ ከፈለ። ያችሁ በምሳሌነት አመጡት ነቢያት ጀምሮ። ሌላው ምን ይላል መሰላችሁ? ኦሪት ዘጸአት ምዕራፍ 18 ላይ ስትመለከቱ ደግሞ የራሱን የሙሴን እጅ መስቀል ያደርገዋል። በጣም የሚገርም እኮ ነገር ነው። አንድ ጊዜ እስራኤላውያንና አማሌቃውያን፣ እንግዲህ አማሌቅን ታውቃላችሁ፣ መተርጎምም አያስፈልግም። ተንበለ ለመነ ማተንበል ለማኝ እንበላ ተንባ እሺ እንቶ በዚህ በላይ አስፈልግ አማሌ ተንባ ሌላም እንግዲህ ለመነ ሲል ምን ለምን ይሆን ማዕት ለምን እንደሆነ እንግዲህ አይታወቅም። ያ ነው ትርጉሙ፣ ሌላ አይሆንም። ስለዚህ እነዚህ ከእስራኤል ጋር ግብ ገጠሙ ይላል። ከግብፅ እንደወጡ እስራኤል ጉዞ ሲጀምሩ ከመንገድ ላይ ጠበቁና አማሌቃውያኑ ገጠሟቸው ይላል። ከነማን ጋር? ከነ ሕዝበ እስራኤል ጋር። ምን አደረጉ? ሆርና አሮን የተባሉ የሙሴ አሽከሮች ወይም ተከታዮች ብድግ አደረጉና የሙሴን እጅ እንዲህ አደረጉት ይላል። በጣም ይገርማችሁ እኮ ነገር ነው። የሙሴን እጅ እንዲህ አድርገው ሲዘረጉት አማሌቃውያን ድል ይበላሉ ይላል። ደግሞ ሙሴ እጁን ወደ ታች ውርድ ሲያደርግ መጥተው እስራኤልን ይመቷቸዋል። ሙሴ እጁን ብድግ ሲያደርግ ደግሞ
እስራኤል ድል ያደርጓቸዋል። ይገርማቸዋል። በእጁ ራሱ ሙሴ። ለዚህ እኮ ነው ሰው መስቀል ነው የሚባለው። ማለት እኛ ራሳችን ስንፈጠር ምንድን ነን ብለናል? መስቀል ነን የተባለው። ሙሴ ራሱ መስቀሉ ነው ታይቷል። ይገርማቸው ነው ኦሪት ዘጸአት 18 ላይ እና መጨረሻ ላይ የሙሴ እጅ ከባድ ነው ይለዋል። ክቡደ መጽናዕት ነው። ክንዱ በጣም ከባድ ስለሆነ አሮንና ሆር የሚባሉ እጁን መሸከም አቃታቸው። ይገርማቸዋል። ከዛ በኋላ ምን ያጣ እንግዲህ መሸከም አልቻልንም አሉና ድንጋይ በዚህ ድንጋይ ያደረጉ እንደባላ አረጉና እጁን እንዲዘረጉት ይላል። ከዛ በኋላ እነዛ አማሌቃውያን ድምጥ ማታቸው ጠፋና ሸሹ ጠፉ። ይገርማቸዋል። መስቀልን የተማከለ ይሄን እያደረገ መጣ ይላል። የተከበራችሁ የክርስቶስ ቤተሰቦች ይህ ሁሉ ትንቢት ከተፈጸመ በኋላ መቼም የእሱ ነገር አሁን በሰከንድ ሁሉን ነገር መስራት እየቻለ እያለ ሁሉን ነገር በቀጠሮ ለሰው ብሎ ሁሉን ነገር በፕሮግራም ግን ቀጠሮ ምትባል ሰከንድ የሰከንድ አያጎል የተናገራት እስከተፈጸመ ድረስ መስቀል እንዲህ እያለ መጥቶ በቀራንዮ ላይ ዋለበት። መጨረሻ ላይ በተለይ በአይሁድ ዘመን በሮማውያን በተለይ ሮማውያን የሮም ሰዎች ማለት ነው ያደርጉ ነው ክርስቶስ እስኪቀድሰው ክርስቶስ እስኪያከብረው ድረስ ማለት ነው። በእንጨት መሰቀል ማለት ሰው ከሞተ በኋላ ራሱ ህሱር ነህ፣ ጎስቋላ ነህ፣ ቅሌታም ነህ፣ የቀለልክ ነህ ሲሉ ይላል። በደግ አድርገው በእንጨት ያንጠለጥሉት አማተባራክ ነው። አስከሬን ያንጠለጥሉት ይሰቅሉታል። ለምን? ህሱር ነህ፣ ጎስቋላ ነህ፣ የተዋረድክ ነህ ለማለት ነው። ስለዚህ ክርስቶስ አምላካችንን የአይሁድ ቅጣት ቢሆን ኑሮ ክርስቶስ በድንጋይ ተወግሮ በእሳት ተቃጥሎ ነበር የሚሞተው ማለት ነው። ፍጡር ደፋር አይደል እንዴ? ነገር ግን አምላካችን እግዚአብሔር በትንቢት ሲያናግረው የነበረው ያን መስቀል መግለጽ ስለፈለገ በሮማውያን ዘንድ በእንጨት መሰቀል ነውር፣ ከንቱ፣ ውርደት መሆኑን ያውቅ ነበርና ያን የውርደት መሳሪያ የህይወት መሳሪያ ለማድረግ ፈቃድ ሆኖ በሮማውያን ሕግ ነው የተሰቀለው። ሮማውያን ህሱርና ጎስቋላ ሲሉ ይሰቅሉ ነበረ በእንጨትና አይሁዳውያን ወይም እስራኤልን ኢየሩሳሌምን በቀኝ ግዛት ይገዟት የነበሩ ሮማውያን ስለሆኑ ጌታችን የክብር ባለቤት ጌታ የተሰቀለው በምንድን ነው ካላችሁ በሮማውያን ቅጣት አቀጣጥ ነው። እሱ ግን ይደል ወደ ነብይ ሞይት ባፋዘን ወደ ኢየሩሳሌም እነሆ ኢየሱስ ክርስቶስ በኢየሩሳሌም ሞተው ሌላ ውጭ ሄዶ አይሞትም የሚል ትንቢትም ስለነበር ያ መሳሪያ እስከሱ ድረስ ውስጥ ለውስጥ መጥቷልና ያ በትንቢት ሳናግርለት የነበርኩት አሁን በትንቢት እንዲናገሩት እነ ሙሴ እጃቸውን ዘርግተው ምልክት ያደርጉት የነበረው እስከኔ ድረስ ነው መጣሁለት አለ። ሥጋዬን ቆርስበታለሁ፣ ደሜን አፈስስበታለሁ፣ እስከ ዕለተ ምጽአት ዲያብሎስና ሰራዊቱ ሲንበረከኩበት ይኖራሉ። አባቶቻችን ግን ሲያንበረክኩበት ስናንበረክኩበት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ ላይ በዚህ መስቀል ተሰቀለ። ሥጋውን ቆረሰ፣ ደሙን አፈሰሰ፣ ድውይን ፈወሰ፣ ሙታንን አስነሳ። በጊዜው የነበሩት ያልታደሉት ቤተ አይሁድ ያው የእነሱ ታሪክ የመናፍቃን መምህሮች እስከ ዕለተ ምጽአት ድረስ ማይርሱ ዛሬ ላሉት መናፍቃን ሁሉ መምህሮች የሆኑት ቤተ አይሁድ አምላክ መሆኑን እያወቁ
ንጉሥ መሆኑን እያወቁ በትንቢት የተነገረውን ሁሉ እንዲያውም ከትንቢቶቹ ሁሉ እያወጡ እየቀደዱ እየጣሉ ብዙ ሲያበላሹ ከቆዩ በኋላ አምላካችን እግዚአብሔር ግን ግድ ነውና ተሰቀለ። አልሳካላቸው ሲል እነሱም ሲሆን አምነውበት መዳን ሲችሉ አልታደል ብለው ደግሞ ሥጋ መለኮት የተፈተተበት ደመ መለኮት የነጠበበትን መስቀል ከፈወሰ ካዳነ ድውያን ከተፈወሱበት ምዕመናን ከተመኩበት ሁልጊዜ ክርስቶስ የተሰቀለበት መስቀል ፈወሰ፣ አዳነ፣ እንዲህ ያደረገ እየተባለ ለእኛ ራስ ምታት ሆኖን ከሚኖር እንቅበረው። ይሄ ነው እንቅበረው፣ ቀብረን እንገላገል አሉ። የተሰቀለበትን መስቀል ወስደው ቀበሩ። ከቀበሩ በኋላ ወስደው ከመስቀሉ በኢየሩሳሌም ያላችሁ ሕዝቦቻችን ሁሉ ቆሻሻችሁን ወስዳችሁ ከክርስቶስ መስቀል ባታፈሱ ቤታችሁ ይዘረፋል፣ ይተኮሳል፣ ከህብረተሰቡ ትለያላችሁ፣ እርምጃ ይወሰድባችኋል ተብለው ምዕመናነ እስራኤል ቆሻሻቸውን እየወሰዱ ከክርስቶስ መስቀል ከተቀበረበት ከመቃብሩ ላይ እየወሰዱ ሲደረድሩ ወደ 300 ዓመት ሆነው እንግዲህ ከ300 ዓመት በኋላ እችን ታላቅ ቅድስት እናት አምጥቶ ታሪኩን እንደመለሰ ነው። ይሄ ታሪኩ የታወቀ ነው። የመስቀሉ ዕለት በታላላቆቹ መምህሮቻችን በሰፊው ሲመሰጠር ሲነገር ይውላል። ወደዛ ታሪክ ውስጥ ሰፈር እያልገባ ለማንኛውም ወሃብኮም ትምህርተ ለይፈርሁከ ለሚፈሩ ለወዳጆችህ መጀመሪያ ለመላእክት ኋላ ለደቂቀ አዳም የሚሆናቸው መሳሪያ መስቀልን ገለጥላቸው በሚል ሞክረናል። ያስተማረንና የመከረን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። አሁንም በኃይለ መስቀሉ ጠላታችን ዲያብሎስና ሰራዊቱን እየቀጠቀጥን እግዚአብሔር እስከፈቀደልን ድረስ በሀገራችን በኢትዮጵያ ምድር ሳንናወጥ ሀገራችንን ሰላም አድርጎ ለሕዝባችን ለዓለም ሁሉ ምሕረትና ይቅርታን ቸርነትን እያደረገልን ለመኖር ለመቆየት ያብቃን። ያስተማረን የመከረን የሰራዊት ጌታ እግዚአብሔር የተመሰገነ ይሁን። ይቆየን።